ከአዋሽ 40 ተነስቼ ከረን ለመግባት 3 ወር በእግሬ የኔ ወታደሮች በመኪና ነው የሚሄዱት። ምክንያቱም መድፍ ተጎታች ስላለ እሱ ላይ ነው የሚሳፈሩት። እኔ ግን ግንባር ቀደም ለማስተኮስ ከነሱ ፊት ነው። አደጋ ሲደርስ ሬዲዮ አለ፣ ሬዲዮ ኦፕሬተር አለ፣ አረጋለሁ። መድፉ ይቆራኛል፣ ይገጥማል፣ ጠላት ይደበደባል። ከዛ ደግሞ እንደዛ ትቀጥላለህ እያደረገን ከረን በ3 ወራችን ካልሲ ሳይቀየር ፓንት ሳይቀየር ቅማርጌ እያፈላብን ያችን አንድ ኮዳ ውሃ ለ3 ቀን ሲባል ለ3 ቀን፣ ለ2 ቀን ሲባል ለ2 ቀን፣ ለ4 ቀን ሲባል እያደረግን በጀግንነት ከረን ገባን። ከዛ ከከረን በኋላ ደግሞ አፋበት መሳሊት እስከ ናቅፋ ድረስ ሄደን ከዛ በኋላ በመሃል እኔ ተመታሁ። ግንባር ቀደም አስተኳሽ ነበርኩኝ። የመጀመሪያው ግን አሁን መድፉ 30 ኪሎ ሜትር ነው የሚሄደው። እዛ ኋላ ሆኖ እኔ 5 ኪሎ ሜትር እግረኛው ጋር ሄጄ ለእግረኛው አዛዥ፣ ብርጌድ አዛዥ፣ ሻለቃ አዛዥ የትኛው ቦታ ላይ ሊደበደብለት እንደሚገባ ጠይቀኛል። እየፈለፈልኩ ነበር የምወጣው። ኃይለኛ መድፈኛ ነበርኩኝ። አሁን 43ኛ መድፈኛ ሻለቃ አሉ። ለዚህ አንተም የምታውቃቸው 44 አራተኛ መድፈኛ ብርጌድ 43ኛ መድፈኛ ሻለቃ የኔ ክፍል ነው። የዛ ባትሪ አዛዥ ነኝ። ስለዚህ እንዴት አይነት ግሩም አስተኳሽ ነበርኩ። ወያኔም ያውቀኛል፣ ሻዕቢያም ያውቀኛል። እየፈለፈልኩ ነበር የማወጣው ከምሽጋቸው ውስጥ። ምክንያቱም ለሂሳብ ነው የሚሰራው። ታውቂያቸዋለሁ እነሱ 43ኛው ሎጋሪዝም፣ ሳይን፣ ኮሳይን፣ ታንጀንት፣ ሪሴክሽን፣ ኢንተርሴክሽን የሚባሉ ሂሳቦች ተሰርተው ነው። ዝም መድፍ እንደ ጠመንጃ ተነጣጥሮ አይተኮስም። 20 አንግል ፋየሪንግ ነው የሚተኮሰው። ስለዚህ እነዚህን ሰርተን 1 ሴንቲሜትር ብትሳሳት ወገን ላይ ሊወድቅ እንደሚችል ለምሳሌ አንድ ካርታ 25,000ኛ ቢሆን 1 ሴንቲሜትር 250 ሜትር ነች በመሬት ላይ። 50,000ኛ ቢሆን 500 ሜትር ነው። 250,000ኛ ቢሆን 2500 ሜትር ነው። እቺን ጠብቀ አንድ ስፒል ነገር እቺ ላይ ወጋት ነገር በካርታ ላይ በመሬት ላይ ሰበብ አላት ወይ ወገን ላይ ሊያርፍ ይችላል። ተጠያቂነት አለው። ስለዚህ ይሄን ሁሉ ሰርተን እንደ ደንቆሮ እንቆጠራለን። ሰርተን ይሄንን አድርገን ጠላቶቻችንን በሚገባው አይቀጡ ቅጣት ቀጥተናል። ያውቁናል እነሱም